መሲሁ የት ላይ ነው ኃላፊነት የተጣለበት? መልስ እስኪ። እኔ በእናንተ አስተምሮ መሰረት ለእስራኤል ልጆች ነው የምትሉት። በጣም ጥሩ። እንደ መጽሐፍ ቅዱስስ ወዴት ነው መሲሁ ያስተማረው? በመጽሐፍ ቅዱስ ኢየሱስ ክርስቶስ ከእስራኤል ውጭ አላስተማረም። በጣም ጎበዝ ልጅ። ይሄ ነው እያልን ያለን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተጣለባቸው ኃላፊነት ለዓለም ነው። መሲሁ የተጣለበት ለእስራኤል ህዝብ ነው፣ ለአንዲት ህዝብ ነው። ለሙሴም ልክ በመጽሐፍ ቅዱስ ለእስራኤል ልጆች ምን አስተማረ? ምን ኢየሱስ ክርስቶስ ለእስራኤል ልጆች ምን አስተማረ? በመጽሐፍ ቅዱስ ስለ አምላኩ አስተማራቸው። አንድን አምላክ በብቸኝነት ሰዎች እንዲገዙ። እስራኤል ሆይ ስማ፣ ጌታ አምላካችን አንድ አምላክ ነው። ያን አስተማራቸው። ማስረጃ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ምን ይላል? የእርሱም የኢየሱስ አምላኩ ጭምር እንደሆነ ሁሉ አስተምረዋል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ እንደሆንክ ማን ነው? እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት ይላል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላካቸው አድርጋለሁ እያለ አምላኩን አስተማራችሁ። ግን እናንተ ካዳችሁትና አንተ ራስህ አምላክ ነህ ብላችሁ አመለካችሁ። ክርስቶስ የትኛውም ቦታ ላይ አምልኩኝ ሳይል በክርስቲያኖች እየተመለከ ይገኛል። በጣም ያሳዝናል። እሱ ግን ያስተማረው ምንድን ነው? አምላክ እንዳለው ነው ያስተማረው። ይህን ታምናለህ አይደለ? እኔ አምላክ ክርስቲያኖች ኢየሱስ ክርስቶስ አምላክ የለውም ብሎ የሚያምን የለም። በጣም ጥሩ። ኢየሱስ ክርስቶስ አምልኩኝ ብሏል? አምልኩኝ ብሎ አያውቅም። አምላክ መሆኑን ግን ያለ ነው። ስለዚህ ኢየሱስ ክርስቶስ አምልኩኝ ሳይል ያመልኩታል ክርስቲያኖች። አንዲት ቦታ ግን አምልኩኝ አላለም። አምላክ መሆኑን ግን ተናግሯል። እኔ አምላክ ነኝ ብሏል። የት ጋር ነው ያለው? ኢየሱስ ክርስቶስ ምድር ላይ ያስተማረ አንዲት ቦታ ላይ እኔ አምላክ ነኝ ብሏል? ባስተምረው ደረጃ እኔ አምላክ ነኝ ብሎ አላስተማረም። ከአምላክ ግን እኩል ክብር እንዳለው ተናግሯል። ግልጽ ክርስቲያን ተናጋሪ መጣ ዛሬ። አምልኩኝ አላለም፣ እኔ አምላክ ነኝ አላለም። ባስተምረው ደረጃ ገበዝ። እሺ ታዲያ ኢየሱስ ክርስቶስ አምልኩኝ ካላለ ለምንድን ነው የምታመልከው? ለምን እሱ የላከው አንዱን አምላክ አታመልክም? አይሰው የላከው አባቱ ነው። አባቱ ነው ሳይሆን አምላኩ ነው የላከው አይደለ? ክርስቶስ አምላኩ ነው። በጣም ጥሩ። ማንን አምልኩ ብሎ ነው ኢየሱስ ክርስቶስ ያስተማረው? ኢየሱስ ክርስቶስ ማንንም አምልኩ ብሎ አላስተማረም። ተው። እኛ ግን ስግደት ለአብ እንሰግዳለን እያለ አላስተማረ። ወደ ማን ነበር ሲጸልይ የነበረው? ወደ አባቱ። ወደ አምላኩ ነው አይደለም? ወደ አምላኩ ወደ አባቱ። በጣም ወደ አምላኩ ይጸልይ ነበር። የአምላኩ ማን ነው? ኢየሱስ ክርስቶስ በቃ አባቱ ነው። አምላኩ ማን ነው ነው ጥያቄ። ማን ነው አምላኩ? አባቱ ነው። ምንድነው? አይደለም ምንድነው ምኑ ነው ሳይሆን ያ ማን ይባላል? አምላኩ በቃ ያው እግዚአብሔርም ይባላል፣ ኤሎሂም ይባላል፣ ኢሻዳይም፣ ያህዌም፣ ጀሆቫ ማንነቱ ነው። ስም የለውም። ስም የለውም አምላክ? ስሙ ማንነቱ ነው። ስም የለውም። ስሙ ማንነቱ ነው። ለምሳሌ አብ ስትለው አባት ነው እንጂ አባት ስሙ ሆኖ አይደለም። ስለዚህ የክርስቲያኖች አምላካቸው ስም የለውም፣ አይታወቅም። እከሌ ብለህ ስም እንኳን ታወጣለት ለአምላክ ሙሴ ለምሳሌ ሲጠየቅ ጊዜ አንተን ማን ልበላቸው ብሎ ሲጠየቅ ጊዜ የተነገረው ስም አለ አይደለ? እናንተ አዲስ ሰዎች ኢየሱስ ክርስቶስ አምላኩን ማን ብሎ ነበር ሲጠራ የነበረው? ማን ብሎ ጠርቶት? አባቴ ብሎ ነው ጠርቶት የሚያውቀው። ስለዚህ ስም የለውም አምላካቸው። ለሙሴ ምን ብሎ ነው ስምን የነገረው? ወደ ስም እንደነገረው ያንን ማስረጃ ሰጠ ፈልጌ ነው። አሁን አንተ እንዳደስ ለሙሴም ስም አልነበረው። እንዳደስ ያህዌ ብለው የሚጠሩት ማንን ነበር? አምላካቸው ነው። ያህዌ ማለት ያለና የሚኖር ማለት ነው። በጣም ጥሩ። ኤሎሄም ማለት እርግጠኛ አይደለም ትርጉሙን ግን። እሺ ለማንኛውም ኢየሱስ ክርስቶስ አምላክ እንዳለው ያምናል ይሄ ልጅ። ለዚያ ለአምላኩ እንደሚሰግድም ወይንም ለአምላኩ ወደ አምላኩ እንደሚጸልይም ያምናል። ምንድነው? ከየትኛው ቤተ እምነት ነህ? በነገራችን ላይ ከይቅርታ ጋር እኔ ያው ፕሮቴስታንት ትሉናላችሁ። ፕሮቴስታንት። እሺ ስንት አምላክ አለ ብለህ ነው የምታምነው? አንድ አምላክ።
አንድ አምላክ ድንግል ማርያም ያን አንድ አምላክ ነው የጸነሰችው። በአካል አንደኛውን የጸነሰችው በሰው ያው በሰውነቱን የጸነሰችው በአካል መለኮትነትን አልጸነሰችም። መለኮትነት አይጸነስም። በጣም ጥሩ። ስለዚህ አምላክ አልተጸነሰም፣ ሰው ነው የተጸነሰው ማለት ነው። አምላክ በሰውነት ነው የተጸነሰው። ስለዚህ አምላክ አልተጸነሰም፣ ሰው ነው የተጸነሰው። አምላክ በስጋ ነው የተጸነሰው። አምላክ በስጋ ነው የተጸነሰው የሚል አለ? አይ አልተጸነሰምም ተጸነሰምም የሚል የለም። ኧረ ከሌለ እንዴት አመንክ? ሴፍ ድነው ያመንኩት እንዴት መሰለህ? ቃልም ስጋ ሆነ ነው የተጻፈ የለም አልክ። ያልተጻፈ ነገር ማመን አይከብድም። እምነት እኮ ነው ነገር እኮ አንተ ካሁን እኮ የጠየቀውን አንድ ጥያቄ አምላክ ሰው መሆኑ ግን ተጽፏል ነው አይደል? አምላክ በስጋ ተጸነሰ የሚል ጥቅስ አለው የመጽሐፍ ቅዱስ ላይ። አምላክ በስጋ ተጸነሰ የሚል የለም። አንዴ ሜት ታደርጉ ከፈለገ ካላይ ትቀድማለች።